መኪና ምርመራ ያቋቋምነው ላስት ይር ነው 2016 ነው ያቋቋምነው። በዚህ ክልል ላይ ዓላማችን ሮድ ሴፍቲን ለመጠበቅ ሮድ ሴፍቲ ያለ መኪና ሴፍቲ ወይም መኪና ሴፍቲ ማለት ወይም መስራት አይቻልም። እኛ ዓላማ ደግሞ የመኪና መጠበቅ፣ ደህንነት መጠበቅ፣ የህዝቡ ህይወት መጠበቅ፣ ኢንቫይሮንመንቱን ለመጠበቅ ኦን ቶፕ ኦፍ ዲስ ደግሞ ኢንቫይሮንመንት ወይም የሀገሪቱን ህግ የሀገሪቱን እድገት ሁሉም በሞላ መልክ ለማስጠበቅ ነው ብለን ነው ዓላማችን የጀመርነው። እስካሁን ድረስ የሰራነው ብዙ እንትኖች አሉ። ቴክኖሎጂ ጋር አብረው ሄደን መስራት ኦንላይን አድርገን መስራት ወይም አውቶሜቲክ ለማድረግ ዝግጁ ነን። ዘመናዊ ኮምፒውተራይዝድ ማሽኖች ደግሞ ኢንስቶል እናደርጋለን። እስካሁን ድረስ ያለን አለ፣ የቀሩት ደግሞ ከውጭ እናስመጣለን እና ህብረተሰቡም ቆንጆ ነው። ያ አርብቶ አደር እስካሁን ድረስ ብዙ መማር ያስፈልጋል። ብዙ መማር ይጠበቅብናል። ከመንግስት ድጋፍ እናገኛለን። ከህዝቡም ድጋፍ ያገኘን በሂደት ሁሉ ነገር ይስተካከላል ብለን ተስፋ እናደርጋለን። በአመት በህጉ መሰረት በኢትዮጵያ ወይም ማኑዋል መሰረት ማንኛውም ተሽከርካሪ የግድ በአመት አንድ ጊዜ መመርመር ያስገድዳል። ህግ እንደሚለው እንደዛ ስለሆነ ህብረተሰቡ ወይም መኪናው በህዝብ ስለመመላለስ ህዝብ ደግሞ ከህይወት የሚበልጥ ነገር ስለሌለ በአግባብ መመርመር አለበት። እኛ ጋር መጥቶ ኦፕን ሃንድስ ነው የምንቀበለው። ስለዚህ ሁላችን ኃላፊነት ስንወጣ ሁላችን እድገት እናደርጋለን ብለን እናስባለን። አመሰግናለሁ። በመጨረስ የሚያስተላልፈው እኛ በኩል ያለብን ኃላፊነት ስንወጣ ከክልል መንግስት ወይም ከክልል ንግድ ቢሮ ወይም ትራንስፖርት ቢሮ ወይም ከፌደራልም ቢሆን ግዴታችን ሁላችን ስንወጣ ሁሉም መኪና እኛ ጋር መጥቶ ቢመረመር የተሻለ ነው። ህጉም ያስገድዳል። ለባለ ንብረቶቹም ጠቀሜታ አለው ወይም ኢትስ ጉድ ፎር ደም። ስለዚህ ሁላችን እጅ በእጅ ተያይዘን ተደጋግፈን ድክመት ቢኖር አንዳንድ ጊዜ ኦሪንቴሽን ያስፈልጋል፣ አንዳንድ ጊዜ ትዕግስት ያስፈልጋል፣ አንዳንድ ጊዜ መታገል ይፈልጋል። ስለዚህ ሁላችን ተባብረን አብሮ በመስራት ነው መልእክቴ።